በጉጉት ሲጠበቅ የነበረው የአብርሃም ሴት መቀያየር እንግዲህ ዛሬም ቀኑ ደርሶ ተቀይሮ መጥቷል ማለት ነው። አብርሃም እንግዲህ እስከዛሬ ድረስ ሰሞኑን ያመጣው ፋሽን ከሄርሜላ መራቅም ከሩቲ መራቅ ነበር የፈለገው። ይሄ ነገር ምንድነው ተብሎ ሁላችንም ያው አሳሳቢ ጉዳይ ላይ ነበርና አይደለ መልስ እንዲሰጠን ነበርና ይሄ ነገር እኔ ደስ ብሎኛል። ለምን መሰላችሁ ደስ ያለኝ? ሄርሜላ ስትጎዳ ማየት ፈልጋለሁ። ለምን ሩቲ የተሰማት ስሜት ሄርሜላ እንድትሰማት ፈልጋለሁ። ገባችሁ? አብርሃምን እያበረታታሁት አይደለም። እኔ በነገራችን ላይ ደግሞ በኋላ እንዴት ወንድ ልጅ እንደዚህ እየሰራ ታበረታቻለሽ እንዳትሉኝ፣ እኔ እያበረታታሁት አይደለም። ግን ሩቲን የተሰማት ስሜት ሄርሜላ እንድትሰማት ስለምፈልግ ብቻ ነው እንጂ አብርሃም ሴት ይዞ ሌላ ሴት ይዞ ስለመጣ ደስ ብሎኝ አይደለም። ገባችሁ አይደለ? ግን እንደዛም ሆኖ ሄርሜላ በእርግዝና ሰዓት ሩቲ እርጉዝ እያለች በጣም የሚያስጠላ ስሜት ውስጥ እያለች ነው መጣ ህይወቷን ለመበጥበጥ ደፋ ቀና ስትል የነበረው። ስለዚህ ሩቲ የተሰማት ስሜት ሄርሜላ እንድትሰማት እንድታለቅ ፈልጋለሁ። ሩቲ አይታለች፣ የአብርሃም ባህሪ ለምደዋለች። ሴት መቀያየር ወይም ደግሞ ማየት ለሷ ብርቅ አይደለም፣ አይተዋለች ማለት ነው። ምክንያቱም እሷን ትቶ ወደ ሌላ ሴት ስለሄደ ሩቲ እንደበፊቱ አሁን ምንም የምትጎዳበት ነገር አይደለም። ገባችሁ አይደለ? አይተዋለች። ከሷ ጋር ነበረም ከሌላ ሴት ጋር ነበረ። ስለዚህ ይሄ ነገር ሩቲ ሊያስደንቃት አይችልም። ከዚህ በፊትም ነግሯለች። ወንድ ልጅ ማለት ቤቱ ሲመራ ትዳሩ ሲመራ ህይወቱ ሲቀይር ነው እንጂ ያንተ ወንድነት ደግሞ የሚለካው ሴት ልጅም በመቀያየር ነው ብላለች። እና እሷ ማንነቷን ታውቃለች። ምንም የሚደንቃት ነገር አይደለም ይሄ ነገር ማለት ነው። ሄርሜላን ግን በደንብ አድርጎ ይደንቃታል። ምክንያቱም ይወደኛል፣ ያከብረኛል፣ ያፈቅረኛል፣ ቀለበት አድርጎልኛል፣ ነገ ከኔ ጋር ይኖራል ብላ የምታስበው ወንድ በአንድ ቀን እንደዚህ በአንድ ቅስፈት ውስጥ እንደዚህ ምክንያት ሳይታወቅ ችግር ሳይታወቅ እንደዚህ በአንድ ሄርሜላ ምንም ያደረገችው ነገር የለም። እንግዲህ ቢያንስ የሩቲ ያኔ አብርሃም ልጅ ያለው ምናምን ተብሎ በዛ ምክንያት ነበር የተጣሉት። በአሁኑ ግን በሄርሜላ ነገር ሄርሜላ ምንም ያደረገችው ነገር አይደለም አይደለ? አላጣራም፣ ምንም ነገር አላለም። አጣራለሁ ብሎ 1-3 ቪዲዮ ሰራ። ከዛ በኋላ እሷን ትቶ ወደዛ አሳለፈ። ስለዚህ በደንብ አድርጋ ትቀጣ። እኔ ሄርሜላ አብርሃም እንደዚህ በማድረጉ ደስተኛ ሆኜ ሳይሆን ሄርሜላ ዋጋውን እንድታገኝ ስለምፈልግ ብቻ ደስ ብሎኛል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። አበጋዝ እንግዲህ ከአዲስ ሴት ጋር መጥተዋል። እንኳን ደስ አለን፣ እንኳን ደስ አላችሁ ያልኳችሁ ደግሞ እኔ አብርሃም ከሌላ ሴት ጋር ስለመጣ ሳይሆን ሄርሜላ የሩትዬን ጉዳት ልታይ ስለሆነ ብቻ የሩትዬን ለቅሶ ልታይ ስለሆነ ብቻ እኔ በጣም ተመኝቼ ነበር። በነገራችን ላይ ሌላ ሴት ይዞ እንዲመጣ ማለት ነው። እንኳን ሌላ ሴት ይዞ መጣ። ከሩትዬ ጋር ቢሆን እንደውም እናደድ ነበር። እንኳን ከሌላ ሴት ጋር መጣ። አይ ደስ ብሎኛል። እሰይ ደስ ብሎኛል። ለምን ደስ አለኝ? ሄርሜላ ዋጋውን ታገኛለች። ሩትዬ ያለቀሰችውን ታረክሳለች። ልቧ የተሰበረው ልቧ ይሰበራል። ለዛ ነው ደስ ያለኝ እንጂ ደስ ብሎኛል። ደስ ይበላችሁ። ወዳችኋለሁ።